your day ወይኔ ኔትወርካችን ቀይ ሆነ ስትመጪ ማለት እስካሁን በቀሉጣ በቀሉ እንቀድሽ ደረሰ በቀሉ በቁጂ በቅዋ በቁናት አሬት አባቱ ይሰራል። ታፕታፕ ብቻ አድርጉ። ታፕታፕ አድርጉ ይሰራል። ታፕታፕ ኔት ካፈላን እንትን እንዳይል ችግር አለበት። ይሄ ነው አትንኩጂ አይብዛበት ተብያለሁ እኮ አንተ እኮ ታዲያ እያበዛክበት ነው። ነይ እዚህ ጋር ነው እኮ ያስኩት። ሲያንተ አይደለም አንዴ ጸሎት ወይ ዱአ እናደርጋለን። ፈጣሪው ይሄንን ኔትወርክ በኩርኩም መበለ ስርዓቱን አስይዝልን። አሜን። በታፕታፕ ጭራሽ ቢጫ አልሆነም። በእግዚአብሔር በማርያም በእናት አረንጓዴ ይሁን። አሜን። አለን ግን አለን ይሰማል ድምጻችን። ታፕታፕ አድርጉ ጋይስ፣ ታፕታፕ አድርጉ። ማርያምን እኔ አልፋታውም ዛሬ ኔትወርኩን አለን። አሁን ነው አሜን አለን እንሰራለን። ተመስገን አለን ማለት ነው። ዋና መኖራችን ነው። ሺህ ዓመት እንኑር እንግዲህ ለምን ኔትወርክ በጣም ማርያም እስካሁን እኮ አረንጓዴ ነበረ። እንዳይቆራረጥ ታፕታፕ አድርጉት። እሺ አሁን አረንጓዴ ሆኗል እኮ ይሆን አንዴ ቀይ ያፈላል ነው። ስለዚህ ወደ አንቺ ሊሚትድ ይባላል። አዎ ሄሎ የኔ ራስ እንትን ሳፋሪ እንትን ብሏል። አለቀ ወሩ ደርሷል። አለቀ ካለቀማ ዛሬ ነው እንትን ያለኝ በዝገጂ እኮ ያበደ ነው እኮ አሁን ነው ቴክስት ያየሁት በዛኛው ስልክ። ቆይ ማይሆን ከሆነ እዛ ላይ እንገዛለን። ከገዛን እኮ በቃ ይሰራል። እሺ ልግዛ። ቆይ ዋው ግዢ አንተው ቀስበል ታውቂዋለሽ ሳፋሪውን በቃልሽ። እሺ ጀማው እንኳን አደረሳችሁ፣ እንኳን አብሮ አደረሰን። ዛሬ እኛና እናንተ ቀን ነው እንግዲህ እኔና ፍቅሬ በቃ አሪፍ ነው። በደንብ ነው የሚሰራው። ተመስገን ፈጣሪ ይወደናል። ማርያምን እሷንም አለቀ። ካሜራው ኔትወርክ ነው ሌላ ነገር አይደለም። እስቲ ቆይ ላክና አለን የለንም። ሃይ አረ አንቺንማ ቆሜ ነው ሰላም ልብሽ። አንቺ የኔና እንዴት በዚህ ቁመት ቆመ እንዴት እንደናፈቀችኝ እመቤቴ ወይኔ እኔ እሷን ቁጭ ብያለሁ ያት ነው እመቤቴ ቁጭ ብያለሁ ያት ነው። ንግስቶ ሺህ ዓመት ሲንገሱ አትወጣም። በእውነት አመሰግናለሁ። ይውረዱ ከሱ ጋር ውረድ። አልወርድም ይቀስቀስ አልወርድም። ኧረ አፍን ዝጋ። ክፍታፍ አቱን ማርያም ይገለኛል። የሚሰማ ማርያምን ይገለኛል፣ ይወልከኛል። መብራት ቅጥቅጥ ነው የሚያደርገኝ ነገሩ። እንዴት ነሽልኝ የኔ እናት? አለሁልሽ። ሰላም ነው ሁሉ ሰላም። እስቲ ዝም በል በእናትህ ዝም በል። የኔ እናት ማለት እሷ ሰላም ልላት ነው። ገና መግባቴ ነው። በማርያም አለው ጋርማዬ እንገባለን። ገስት እንዴት ነሽ ሀይሚዬ? ደህና ነኝ። ደህና ነህ? ሁሉ ሰላም። ጨጓራሽ ይፈጫል? እስካሁን ድረስ ልብሽ ደሙን ይረጫል? በትክክል የኔ እናት በጣም ነው ማከብርሽ፣ ነው የምወድሽ። መልካም ጊዜ ይሆንላችሁ። አንተ አመሰግናለሁ በእውነት። እሺ የምትወጂ ጊፍት ምንድን ነው? ይሄ ነው የምንወደው ጊፍት። አቋራ ይሄ ነው የምንወደው ጊፍት። አይ እዚህ ነው ለምን ቀናለሁ? ደበረክ? አይ ጊፍት መስጠት ከፈለገ እኮ የምትወጂው አይባልም። ደስ ያለውን ገዝቶ አይመጣም እንዴ? ልክ ነህ። አሁን ይልካል። ይጠብቁት። አበዲ አብዲና አሁን ይልካል። ማስቲካው ምን ሆነ? ይጥማል። ታፍታባ አድርጉ። እሺ አንቺ ነው ይኸውላችሁ ዛሬ እንዲያምሮብን አስቡት። እንደዚህ መችቸን ብሩክ እኔ ነው የምቀጣው። አስቡት ቅጣት ምናምን ስንቀጣ እግዚአብሔርን
መቀጣት የለብኝም። ተቀጣንም አገ እግዚአብሔርን ከስንት አንድ እኮ ነው የምንቀጣው፣ ግን የለብንም ነው ዋናው ቁም ነገር። እንዴት እንደገበድኩ ያወቅኩት ማለት ነው። ይህ ልብስ ኖርማል ነበር። አረ እኔም እኮ ጠቡኛል። ማርያም እኔ እጄ ነው በቃ እጄ ከጊዜ ወደ ጊዜ እኔ ብላኪ በሌላ ስልክ እያየን ይሄ የተረገመ ልጅ እያለኝ ነው። አንቺ ነው እኔማ የምወደው። ይሄ ደግሞ ከስጠፋ አሁን 3 ጊዜ ገለክ ነው። ፍቅርን አየው ሼር እናድርግሽ እኛ ላይ ከምኔው ነውሳ እንስብስብ ያደረገኝ ናይ 3 ደርሷል። ጊፍት ጋላሪያችን ዩዘር ኢን ዘ ቢልዲንግ ይላል ያራዳ ልጅ። ይመቻችሁ ማርያም ይመችሽ። እሺ የሆነ ነገር እያሰብኩ ስራ ይዤ ነው። እኔ ደግሞ የሆነ ነገር እያሰብኩ እኮ ነው። ምን? አይ በቃ አገኘሁት። ምን እያሰብኩ ነው? አገኘሁት በቃ እኛ ላይ። አረ ዩዘር ግን በእናትሽ ደህና ነሽ? ገስት ገብተዋል። እሱ አዎ አንድ ትልቁን ማይ ማዘር ኢን ዘ ቢልዲንግ ዋካንዳ ፎሬቨር ማሚዬ ጊፍት ጋላሪ 4 ደርሰናል። 4 ደረሰን። በለው ጊፍት ጋላሪውን አንዴ ሞላ እናድርገው። ያራዳ ልጆች አንዴ በእግዚአብሔር በእናታችሁ ሰው ቤት ትብረር። ሃይሚ ጊፍት ጋላሪ ሲሞላ 15 ሲል ሁሉም ዛሬ ላይ የገባ ሰው ቤት በሙሉ ሃይሚ ጊፍት ጋላሪ ሞልቷል ብሎ ይደርሳል ማለት ነው። ስለዚህ የቅመሜን ስም በየከተማው ማሰራጨት አለብን አይደለ? ደርሰናል ጊፍት ጋላሪ። የሆነ ባለፈው ሳሙን ያስበላይ ልጅ አስታውሳችሁት? ቢኬ የሚባለው ልጅ አሁን አለ። እሺ መቤቴን አለ። ከዛ ዛሬ ቀወጥ አድርገ ነው መጨረሻ ላይ እንዳትደክሚ እንጨፍራለን። ወገብሽን ምናምን አዘጋጁ። ኧረ ችግር ደግሞ ከቻልኩበት ምን ችግር አለ? ዙዙዬ ቴንክ ዩ። ጊፍት ጋላሪ 10 ይቀረናል ይላል። ወሽ ብሏል። እንደና ሴዱ መኖሪያ አድርገዋለች። መግዛት ቀረ እንዴ? ለምን ሳፋሪኮም ላይ ነሽ? ኧረ አልቀረም። እያጣሁት ነው። ታዲያ ለምንድን ነው? ወይ በእኔ ኤምፔሳ እንገዛለን። ወደ ኤምፔሳ ይብር ልክና አሁን እንቀጥቅጠው። እሺ እኔ እኮ አላውቅም። አንዴ ከዛ ሌላ ጊዜ እንደዚህ ያደርጋለሁ። ከዛ እዚህ ጋር ነው የምመጣው። ኖ ይሄንን ነው ችግር ነው። ለምን መዝገብ ምናምን? ኦኬ ለመመለስ ኮካብ። እሺ አውሪያቸው ነው ልሞክር። እሺ አንቺ ነው 3 ወራዊ